ይሄ የምትመለከቱት ባለ 3 መኝታ 110 ካሬ አራተኛ ወለል ላይ ጽድትን አለቅም ብሎ የተሰራ ዲጂታል ካርታ የያዘ በስማችሁ የምታዞሩት ቤት ለሽያጭ የወጣ ቤት ይዤላችሁ መጥቻለሁ። እንደምታዩት ሳሎኑ ሰፋ ያለ ሳሎን ያለው ሲሆን እዚህ ጋር በሩ እንደምታዩት ስታንዳርዱን የጠበቀ በር የተገጠመለት ጽድት ያለ ቤት ነው። በዚህ ጋር ስንመጣ ኦፕን ክችን የተሰራ ቆንጆ ክችን ካቢኔት የተገጠመለት ጽድት ያለ ቤት ነው። እንደምታዩት ካቢኔቱ ጽድት ብሎ የተሰራለት ከታችም ከላይም ዙሪያውን ሰፋ ያለ ኪችን ያለው ሲሆን አሁን ደግሞ መኝታ ቤቶችን እያንዳንዱ የማሳያችሁናል። ከኔ ጋር ሆኖ እዚህ ጋር ስመጣ ዋናው ማስተር ቤድሩሙን እናገኛለን። እንደምታዩት ሰፋ ያለ ሜትር ከ50 አልጋ ይዞ እዚህ ጋር ቁም ሳጥን መያዝ ይችላል። ሰፋ ያለ ሲሆን ከዚህ በመቀጠል ወደ ሁለተኛው መኝታ ቤት ገባለሁ። ሁለተኛው መኝታ ቤትም እንደምታዩት ሰፋ ያለ ጽድት ያለ ቤት ነው። በዚህ በኩል የራሱ ሻወር ሽንት ቤት ያለው ይሄ የመኝታ ቤቱ ሻወር ሽንት ቤት ነው። ሙቅ ቀዝቃዛ የተገጠመለት ጽድት ብሎ የተሰራ። ከዚህ በመቀጠል ወደ ሶስተኛው መኝታ ቤት ይዣችሁ መሄድ ይሆናል። እዚህ ጋር ስንመጣ ሶስተኛውን መኝታ ቤት እናገኛለን። ይሄ ተደራራቢ አልጋ የልጆች የያዘ እንደምታዩት ሰፋ ያለ። ከዚህ በኩል ስመጣ ደግሞ የቤተሰብ ሽንት ቤት እናገኛለን። ሰፋ ያለ ሽንት ቤት እንደምታዩት ይሄ 2 ሻወር ሽንት ቤት ያለው ነው። ይህ ቤት የሚገኘው ኮየ ፈጨ ፕሮጀክት 16 አራተኛው ላይ 110 ካሬ በ7 ሚሊዮን 500 ሺህ ብር ይዤላችሁ መጥቻለሁ። ይህን ቤት መግዛት የምትፈልጉ በ0930 22 22 93 ብትደውሉ ታገኙናላችሁ። እንደምታዩት ጽድት ያለ ቤት ነው። ጥንቅቅና ልቅም ብሎ የተሰራ ባለ 3 መኝታ። ይህን ቤት የግላችሁ ለማድረግ በ0930 22 22 93 ደውላችሁ ማግኘት ትችላላችሁ። እናመሰግናለን።